ፊንሐስ ኢብኑ አዙራ የሚባል ይሁዲ ነበረ አላህ Subhanahu Wa Ta'ala ወአቅሪዱላህ ቀርዶን ሐሰናን የሚለውን አያት በሚያወርድና ነብዩ ሲያነቡ ሲሰማ መሳለቅ ጀመረ ኢነ ረበ ሙሐመድን የጥልቡል ቀርደ ሚና ወአቅሪዱላህ ቀርዶን ሐሰና ሱብሃንአላህ ይሄ ሙሐመድ ያላህ ልኮኛል የዓለም ባለቤት ሹሞኛል ይላል የሱ ጌታ ግን እርዳታ ለማኝ ነው አለ ሱብሃንአላህ እነሱም የማምኑበት ጌታ እኮ ነው ግን ነብዩን ለማንቋሸሽ ብቻ ነው አላህን ይሁዶች አይክዱም አሁንም ቢሆን የዓለም ባለቤት አላህ ነው ብለው ያምናሉ ግን ነብዩ አለይሂ ሰላቱ ወሰለም ያመጡት ነገር ሁሉ በሙሉ እንደማይዋጥላቸው ለማሳየት በሳቸው ጥላቻ ላይ ተረማምደው አላህን መዝለፍ ጀመሩ ማለት ነው ተነጭራሽ እና ያንተ ጌታ ደሃ ነው ወነህኑ አግኒያ እኛ ባለጸጋ ነን አለ ስለዚህ አላህን ፍሩ ሲሏቸው ለምንድን ነው የምንፈራው አንተ እኮ እኛ እኮ በኢኮኖሚ ከሱ እንበልጣለን ብለው ቁጭ አሉ ማለት ነው ለምን ማስረጃው ያንተ ቁርአን ይመሰክራል ይሄው አቅርዱላህ ቀርዶን ሐሰና የለም እንዴ እባካችሁ መልካም ብድር አበድሩኝ ነፃ ብድር አበድሩኝ ወለድ የሌለበት እያለ እርዳታ የሚጠይቅ አይደል እንዴ ጌታ የምትለው እኛ ግን ይሄው ባለጸጋነታችንን መሰከረልን አበድሩኝ እየተባለ ሀብታም አይደል እንዴ አበድሩኝ የሚባለው እሱ ራሱ ቅና ሰጠን ማለት ነው ሀብታም መሆናችንን እሱ ግን እርዳታ ለማኝ ስለሆነ ስለዚህ ይሄ ጌታ እንዴት እንፈራዋለን አሉ ብድርማ በድረው አንድ ምስኪንን ይፈራለሁ እንዴ የዒናዳቸው ብዛት ማለት ነው እና ያኔ አላህ Subhanahu Wa Ta'ala በጣም አስከፊና ሰቅጣጭ የሆነ ብልግና ቃል ስለተናገሩ በልዩ ቃል ገለጸው እሱም ለቀር ሰሚዐ አላህ እና አላህ ይህችን መርዛማ ቃል ሲናገሩ በእርግጥ ሰምቷቸዋል ሙባሸረተን ይህችን ቃል ሰምቻቸዋለሁ ቀውለ الذين قالوا የተናገሩትን ሰዎች ቃል ኢነላህ ረበ ሙሐመድ የሙሐመድ ጌታ አላህ እያሉ የሚጠሩት የነሱ ጌታ መሆን የተረስቶ ማለቱ ነው ፈቂሩን እሱ ምንም የሌለው ደሃ ነው ብለው መናገራቸውን ሰምቻቸዋለሁ ወነህኑ አግኒያ ይልቁንስ ከሱ በሱ ፈንታ እኛንን ባለጸጋዎቹ ብለው እንደተናገሩም ሰምቻለሁ ይላል በመሆኑም ሰነክቱ ማቃሉ እቺን የተናገሯትን አደገኛ ቃል ሳልመዘግባት አልቀረውም ተይዞላቸዋል ነጥብ ማለት ነው እና ተመዝግባለች ነገ ያው ለፍርድ የሚቀርቡበት ጊዜ ይመጣላቸዋልና ይጠብቁ አላህ ሐሊም ላ ያጀል ነው ሳይፈጠሩ በፊት ይሄን እንደሚሉ ያቃል ስለዚህ ያችን ነገር በሚናገሩ ጊዜ እንዴት እንደሃሉ ብዬ እንደ ሰው በግንፈልተኝነት አሁን ላጥፋቸው አለለም ቀጠሮ ይጀላቸዋለሁ ነጥቡ ተይዟል ነገ ያው ፍርድ ላይ እንገናኛለን አለ አላህ